ጌት ሬዲ ዊዝ ሚ ተሀጁድ ሰላት ለመሄድ መስጊድ ማለት ነው። ከሌሊቱ 7 ሰዓት ነው በኢትዮጵያ ሰዓት አቆጣጠር። ያ የረመዳን ውጤት ነው። በጣም ነው የሚያወፍረው የረመዳን በልቼ ስለምተኛ ነው መሰለኝ። እና አንድ ጓደኛዬ ስጠይቃት ተረ ሰውነቴ በጣም እየጨመረ ነው ምናምን ስላት ኢትስ ኦኬ አለችኝ። ኢትዮጵያ ስትሄጂ ትከሻለሽ። ኢትዮጵያ ድርቃለ እንዴ? ግን ትክክለኛ ዳይት ያለው ኢትዮጵያ ውስጥ ነው። ያ በላሽ ዳይት ነው። አይ ዶንት ኖ ላይክ ምንድነው የሚያወፍረው ግን ኢትዮጵያ ውስጥ? እኔ እኮ ልጆች ኧረ ድንጋይ ይዘሽ ሂጂ ንፋስ እንዳያነሳሽ። እንዴት ናችሁ አላችሁ? ይኸው 65 ኪሎ ገብቼላችኋለሁ። ያ የተለመደው አባያችንን እንለብሳለን እና 65 ኪሎ ብዙ ነው እንዴ ለምትሉ ልጆች እኔ ሰውነቴን ጥሩ ነው ብዬ የምለው 55 ኪሎ ሻርፕ ሲሆን ነው። አሁን ላይ ድንጋይ መያዝ አይጠበቅብኝም። ወፍም ዝናብም ንፋስም አያበረኝም። ኢትስ ኦኬ እንደ ወፍም የዘንድሮ ረመዳን ዋን ኦፍ ቤስት እዚህ ሀገር ከመጣሁኝ በጣም ብዙ አመት አስቆጥሬያለሁ፣ ግን ቤስት የሚባል ረመዳን ያሳለፍኩት ዘንድሮ ነው። ሂጃብ እንዴት ነው የሚያምርብኝ ጋይስ! በአካል ብታዩኝ ሂጃብ ለብሼ በተለይ ኒቃብ ለብሼ ማንም ነው የማያውቀኝ። በሂጃብ ታምራለች። በነገራችን ላይ ሁሉም ሴት በሂጃብ በጣም ቆንጆ ስለሆነን እኮ ነው የሁሉም ሃይማኖት መገላለጥን የማይፈቅደው። ሴት ዝግጁ ሆኛለሁ። አሁን እንውጣ። እስኮ እኔ የምለው ጋይስ እዚህ ሀገር ብዙ የማላየው ግን ኢትዮጵያ ላይ በጣም የሚዘወተር የማየው በረመዳን ሲዋክ ይሄ ነው መስጊዱ፣ የሴቶች መግቢያ ማለት ነው። በነገራችን ላይ እዚህ ሀገር ጫማ አይሰረቅም። አይሰረቅም። ገባሁ ማንም ሳይመጣ ነው የመጣሁት። ማንም አልመጣም። እና እዚህ ጋር ውሃ ተወስዳላችሁ። ኤሲ ይከፈታልና ኤሲ በጣም ነው የሚቀዘቅዘው። አየሩ ቀዝቃዛ ስለሆነ